የመካከለኛው ምስራቅ ጦርነት ትሆን ዓለምን ወደማይመለስበት አደገኛ ምዕራፍ እየገፋት ነው። በአሜሪካና በእስራኤል ጥምረት የተሰነዘረው የአየር ድብደባ የቀጠፈውን የኢራንን ቁንጮ መንፈሳዊ መሪ አያቶላ አሊ ኻሜኒን ለመሸኘት በሚሊዮኖች የሚቆጠሩ ኢራናውያን በቴህራን ጎዳናዎች ላይ በቁጣና በበቀል ስሜት ፈሰዋል። ዋሽንግተንና ቴል አቪቭ የአገሪቱን ታላቅ መሪ በመግደል የኢራንን የጀርባ አጥንት ሰበርን ብለው ቢያስቡም ቴህራን ግን የቀይ ሰንደቅ ዓላማ የበቀል ጥሪዋን አውጃለች። ነገር ግን በዚህ ታሪካዊና ስሜታዊ ስነ ስርዓት ላይ መላውን የዓለም ሕዝብ ግራ ያጋባ አንድ አስደንጋጭ ምስጢር ተከስቷል። አዲሱ የኢራን የበላይ መሪ ተብሎ የተመረጠው የኻሜኒ ልጅ አያቶላ ሞታጅባ ኻሜኒ በአባቱ የቀብር ስነ ስርዓት ላይ አልተገኘም። የት ገባ? እስራኤልስ አድፍጣ ይዘው ይሆን ወይስ ሌላ ምስጢር አለ? ሰበስቲው በዝርዝሩ ይዞላችሁ ቀርቧል። አብራችሁ ቆዩ። ለ6 ቀናት በተራዘመውና በሚሊዮኖች የሚቆጠር ሕዝብ በታደመበት በዚህ ግዙፍ የሐዘን መድረክ ላይ የኻሜኒ 3 ወንድ ልጆች በአባታቸውና በጥቃቱ አብረው የተገደሉ የቤተሰብ አባላት አስከሬን ሳጥን አጠገብ ቆመው ሲያለቅሱ በሀገሪቱ ብሔራዊ ቴሌቪዥን ታይተዋል። ሆኖም ግን የአባታቸውን ቦታ ተክቶ አዲሱ የኢራን የበላይ መሪ ሆኖ በይፋ የተሾመው ተጽዕኖ ፈጣሪ ልጃቸው አያቶላ ሙጃትባ ኻሜኒ በቀብሩ ላይ ሳይገኝ ቀርቷል። ይህ የሙጃትባ አለመገኘት በዓለም አቀፍ የደህንነት ተንታኞች ዘንድ ትልቅ ማነጋገሪያ ሆኗል። ይፋዊ ያልሆኑ መረጃዎች እንደሚያመለክቱት ሙጃትባ ከእይታ የተሰወረው በከፍተኛ የደህንነት ስጋት ምክንያት ነው። እስራኤልና አሜሪካ አዲሱን መሪ ሰልለው ለመምታት አድፍጠው በመጠባበቃቸው የኢራን የደህንነት መዋቅር መሪውን ሙሉ በሙሉ በሚስጥር ቦታ እንዲሸሸግ አድርጎታል። በሌላ በኩል ደግሞ አባቱ በተገደሉበት በዚያው ለጋራዥ ድብደባ ወቅት ሙጃትባ ራሱ ከባድ የአካልና የፊት መጋለጥ ጉዳት ደርሶበት በአሁኑ ወቅት በጽኑ ሕክምና ላይ እንደሚገኝ ከቴህራን ውስጥ አዋቂዎች የሚወጡ ምንጫዊ መረጃዎች ይጠቁማሉ። ይህ የኻሜኒ የሽኝት ፕሮግራም ለኢራን ለቅሶ ብቻ ሳይሆን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተላከ ግልጽ የጦርነት አዋጅ መድረክ ሆኗል። በቴህራን አደባባዮች ላይ ሞት ለአሜሪካ፣ የኻሜኒ ጉዳዮች ዋጋቸውን ያገኛሉ በሚሉ ጩኸቶች አስተጋብተዋል። ትራምፕ በበኩላቸው ለቀብር ስነ ስርዓቱ ስንል ለኢራን የአንድ ሳምንት ረፍት ሰጥተናል፣ ወይ ወደ ስምምነት ይመጣሉ፣ ካልሆነ ግን የጀመርነው ስራ እንጨርሳለን በማለት ይበልጥ የማስፈራሪያ ዛቻ ሰንዝረዋል። አዲሱ መሪ ሙጃትባ ኻሜኒ ከበስተጀርባ ሆኖ የአሜሪካና የእስራኤልን ቀጣይ እሳት እንዴት ያጠፋዋል? የኢራን የሪፐብሊካን ጥበቃ ኃይል የሚሰነዝረው የበቀል ዱላ ሴት ላይ ያርፋል? መላው ዓለም በከፍተኛ ስጋት እየተከታተለው ያለው ትልቅ ዜና ነው። ለ6 ቀናት በተራዘመውና በሚሊዮኖች የሚቆጠር ህዝብ በታደመበት በዚህ ታሪካዊ የሐዘን መድረክ ላይ የኻሜኒ 3 ወንዶች ልጆች ማለትም ሙስጠፋ፣ መይላም እና መስዑድ በአባታቸው አስከሬን አጠገብ ቆመው ሲያለቅሱ በሀገሪቱ ብሔራዊ ቴሌቪዥን በግልጽ ታይተዋል። መላው የኢራን ከፍተኛ የጦር መኮንኖችና የሃይማኖት መሪዎች በተገኙበት በዚህ ስነ ስርዓት ላይ ግን አንድ ሰው አለመኖር መላውን ዓለም አስደምሟል። የአባታቸውን ቦታ ተክተው የኢራን የሶስተኛው የበላይ መሪ ሆነው በኤክስፐርቶች ምክር ቤት የተመረጠው ተጽዕኖ ፈጣሪ ልጃቸው አያቶላ ሙጃትባ ኻሜኒ በቀብሩ ስነ ስርዓት ላይ ሳይገኝ ቀርቷል። የሀገሪው አዲሱ መሪ የጦር ኃይሎች የጠቅላይ አዛዥና የኢራን የመጨረሻ ወሳኝ ሰው የተባለው ሙጃትባ የወላጅ አባቱ የስነ ስርዓት ላይ በአካል አለመታደሙ በዓለም አቀፍ የደህንነትና የጂኦፖለቲካል ተንታኞች ዘንድ ትልቅ እንቆቅልሽና መነጋገሪያ ሆኗል። ሰበስቲው ከተለያዩ የውጭ ምንጮች ያሰባሰባቸው መረጃዎች እንደሚያመለክቱት ለዚህ ምስጢራዊ መቅረት በዋነኛነት 3 ታላላቅ ምክንያቶች እየተነሱ ይገኛሉ። የመጀመሪያውና ዋነኛው ምክንያት የደህንነት ስጋትና የእስራኤል የአንገት መቁረጥ ስትራቴጂ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሞሳድ የደህንነት መዋቅር የኢራን መሪዎችን አንድ በአንድ ለመምታት አቅደው እየተንቀሳቀሱ እንደሆነ ይታወቃል። አያቶላ አሊ ኻሜኒ የተገደሉበት ጥቃት እጅግ ከፍተኛ የደህንነት መላላት መኖሩን ያሳየ በመሆኑ የኢራን የሪፐብሊካን ኃይል አዲሱ መሪ ሙጃትባን በአደባባይ ማውጣት ራሱን ለሞት አሳልፎ መስጠት እንደሆነ ያምናሉ። እስራኤልና አሜሪካ የቀበሩትን ስነ ስርዓት ተጠቅመው አዲሱን መሪ ሰልለው በአንድ ጀንበር ለመምታት አድፍተው መጠባበቃቸው ሙጃትባ ሙሉ በሙሉ ሚስጥራዊ በሆነ ከመሬት በታች በተሰራ የደህንነት ባንከር ውስጥ እንዲሸሸግ አድርጎታል። ሁለተኛውና እጅግ አስደንጋጩ መላምት ደግሞ ሙጃትባ ራሱ በጥቃቱ ቆስሏል የሚለው ነው። ከቴህራን የውስጥ አዋቂዎች የሚወጡ ሚስጥራዊ መረጃዎች እንደሚያመለክቱት አባቱ አያቶላ አሊ ኻሜኒ ከተገደሉ የካቲት 28 የአየር ጥቃት ጀምሮ ሙጃትባ በአደባባይ አልታየም። ጥቃቱ በተፈጸመበት ወቅትም ሙጃትባ ከአባቱ አጠገብ እንደነበረና እሱም ላይ ከባድ የአካልና የፊት ጉዳት መድረሱ በአሁኑ ወቅት በጽኑ ሕክምና ላይ እንደሚገኝ ይናገራል። በቀብሩ ላይ ያልተገኘውም ቆስሎ በአልጋው ላይ በመተኛቱ ነው የሚሉ ብዙ ወገኖች አሉ። ሶስተኛው ምክንያት በኢራን የውስጥ ስልቻ ሹክቻ ላይ የተመሰረተ ነው። ሙጅታባ ኻሜኒ ስልጣን መያዙ በኢራን ታሪክ ከ1979 አብዮት በኋላ ለመጀመሪያ ጊዜ ወደ ዘውዳዊ በዝምድና የሚተላለፍ ስልጣን መመለሷን የሚያሳይ ነው በሚል በሀገሪቱ ውስጥ የተወሰነ ተቃውሞ አስነስቷል። የኤክስፐርቶች ምክር ቤት ህንፃ በጥቃቱ ፈርሶ ባለበት ሁኔታ
በከፍተኛ መጣደፍና ሚስጥራዊ በሆነ ስብሰባ ነው ሙጅታባ የተመረጠው። ስለዚህ በቀብሩ መድረክ ላይ የሚነሳው ህዝብ ተቃውሞ ለመሸሽና ስልጣኑንም ከጀርባ ሆኖ ሙሉ በሙሉ በስራ አስኪያጅነት እንዲመራ ከአይን ርግብ መራቅም መርጧል። ያም ሆነ የአባቱ አስከሬን ሳጥን እንኳን ሳይሰናበት በጥላ ውስጥ ለመሸሸግ የተገደደው አዲሱ መሪ ሙጅታባ ሐሚኒ በአሁኑ ወቅት በቴህራን ላይ የተደበቀውን ታላቅ የአሜሪካና የእስራኤልን ጦርነት ስጋት እንዴት እንደሚመክተው የብዙዎች ጥያቄ ነው። የሰበስቲው ተመልካቾች ቀጣዩ የኢራንና የባዕዳን ሀያላን ፍጥጫ እንዴት ያዩታል? የሰበስቲው ቤተሰቦች እዚህ ጋር ነው እንግዲህ አስደንጋጩና አስፈሪው ወሬ የሚጀምረው። ይፋዊ መረጃዎች እንደሚያመለክቱት አያቶላ አሊ ሐሚኒ የካቲት 28 ቀን በአሜሪካና በእስራኤል ጥምር የአየር ድብደባ ከተገደሉበት ዕለት ጀምሮ አዲሱ የበላይ መሪ ሙጅታባ ሐሚኒ ለአንድ ሰከንድ እንኳን በአደባባይ አልታየም። እንዲያውም ባለፈው ሳምንት በጥቃቱ አብረው የተገደሉት የገዛ ባለቤቱና የጉልምስና ዕድሜ ላይ የደረሰው ልጁን የቀብር ስነ ስርዓት እንኳን መታደም አልቻለም ነበር። የኒውዮርክ ታይምስ እና የታይም መጽሔት የደህንነት ምንጮች ጠቅሰው ይፋ እንዳደረጉት ይህ መጋረጃ በስተጀርባ ያለው እንቆቅልሽ ዓለምን ያስደነገጠ 3 ታላላቅ እውነታዎችን ደብቋል። የመጀመሪያውና አስደንጋጩ መረጃ የአካል ጉዳት ወሬው ነው። የአሜሪካ መከላከያ ሚኒስቴር እና የሮይተርስ ዜና ወኪል የውስጥ ምንጮች እንደሚሉት አባቱ ከተገደሉበት የካቲት 28ቱ አስፈሪ የሚሳኤል ጥቃት ወቅት ሙጅታባ ራሱ በዚያ ቅጥር ግቢ ውስጥ ነበር። በጥቃቱ ሳቢያ በደረሰበት ከፍተኛ ፍንዳታ ፊቱ ላይና አካሉ ላይ ከባድ የመቃጠልና ፊት ጉዳት ደርሶበት ነበር። አልፎ ተርፎም አንደኛውን እግሩን ሙሉ በሙሉ ሳይቀማ እንዳልቀረ የሚጠቁሙ አንዳንድ መረጃዎች አሉ። የፖለቲካ ተንታኟ ኔጋር ሞርታዛቪ እንዳብራራችው የኢራን መንግስት በአሁኑ ወቅት እኛ አልተሸነፍንም፣ ጠንካራ ነን የሚል ምስል ለዓለም ለማሳየት በሚፈልግበት በዚህ ወሳኝ ወቅት የተጎዳና በአልጋ ላይ የወደቀ መሪን በአደባባይ ማሳየት የሀገሪቱን ደካማነት ስለሚያጋልጥ ሆን ብለው ደብቀውታል የሚል ነው። ሁለተኛው ደግሞ የሞሳድ አድፍጦ የመግደል ስጋት ነው። የኒውዮርክ ታይምስ ዘገባ እንደሚያመለክተው ሙጅታባ ሐሚኒ የአባቱን አስክሬን ተቀብሎ የመጨረሻውን የፍርሃት ጸሎት በግል ለማድረስ ወደ መሻሃድ ከተማ መሄድ እንደሚፈልግ ለደህንነት ባለስልጣናቱ ተማጽኖ ነበር። ነገር ግን የኢራን አብዮታዊ ጠባቂ ከፍተኛ ጀነራሎች ጥያቄውን ውድቅ አድርገውበታል። ምክንያቱም እስራኤልና አሜሪካ ይህንን ታሪካዊ ቀብር ተጠቅመው አዲሱን መሪ በአካል ካገኙት እዛው መድረክ ላይ ለመምታት ወይም ደግሞ በሚስጥር ተከታትለው የተሸሸገበትን ትክክለኛ ባንከር ለማወቅ ዘመናዊ የሳተላይትና የድሮን ስራዎችን አሰማርተዋል። ስለዚህ ሙጅታባን ማውጣት የኢራን ቀጣይ ህልውና አደጋ ላይ መጣል ነው። ሶስተኛው ሚስጥር ከበስተጀርባ ያለው የጦርነት እቅድ ነው። ኢራን በአሁኑ ወቅት ከአሜሪካ ጋር ለ60 ቀናት የሚቆይ ጊዜያዊ የተኩስ አቁም ስምምነት አድርጋ ሆርሙዝን የባህር ወሽመጥን በጊዜያዊነት ከፍታለች። ዶናልድ ትራምፕ ወይ ስምምነት አድርጉ ካልሆነ ስራችንን እንጨርሳለን እያሉ በሚዝቱበት በዚህ ሰዓት ሙጅታባ በቀብሩ መድረክ ላይ ተገኝቶ ንግግር ቢያደርግና በቀል ቢል ስምምነቱ ወዲያው ይፈርሳል። ስለዚህ የኢራን የደህንነት ምክር ቤት ሆን ብሎ መሪውን በጥላ ውስጥ በማቆየት ከጀርባ ሆኖ የአሜሪካና የእስራኤልን ቀጣይ ወታደራዊ እርምጃዎችን እንዴት መመከት እንዳለበት ስትራቴጂ እንዲቀይስ ሆኗል። የሰበስቲው ቤተሰቦች ይህ የሐሚኒ የሽኝት ፕሮግራም ተራ ለቅሶ መድረክ አይደለም። ይልቁንስ ለአሜሪካ ፕሬዝዳንት ለዶናልድ ትራምፕ እና ለእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ የተላከ ግልጽና ይፋዊ የጦርነት አዋጅ ነው። በቴህራን አደባባዮች ላይ ሞት ለአሜሪካ፣ የሐሚኒ ገዳዮች ዋጋቸውን ያገኛሉ የሚሉ ጩኸቶች ዝም ብለው የህዝብ ቁጣ መገለጫዎች ብቻ አይደሉም። የኢራን አብዮታዊ ጠባቂ ከፍተኛ ጄኔራሎች ለህዝብ ይፋ ባደረጉት መግለጫ ከአሜሪካ ጋር የተደረገው የ60 ቀናት ጊዜያዊ የተኩስ አቁም ስምምነት ካለቀ በኋላ የመካከለኛው ምስራቅ ምድር ከዚህ ቀደም አይታ የማታውቀው ታላቅ የሚሳኤል ውርጅብኝ እንደሚከተል አዝተዋል። ትራምፕ በበኩላቸው በለመዱት ጠንካራ ቋንቋ ለቀብር ስነ ስርዓቱ ስንል ለኢራን የ7 ቀናት የሀዘን ረፍት ሰጥተናቸዋል። ወይ ወደ ጠረጴዛ መጥተው አዲስ ስምምነት ያደርጋሉ፣ ካልሆነ ግን የጀመርነውን ስራ እስከ መጨረሻው እንፈጽማለን በማለት ቴህራንን ሙሉ በሙሉ እንደሚያጠፉ አስፈራርተዋል። በዋሽንግተን በኩል የሐሚኒ መገደል የኢራንን የኒኩለር ፕሮግራም ሙሉ በሙሉ ለማስቆም የተገኘ ወርቃማ ድል ተደርጎ ነው የሚወሰደው። ነገር ግን ትልቁ ጥያቄ ያለው አዲሱ መሪ ሙጅታባ ሐሚኒ ላይ ነው። ከበስተጀርባ ሆኖ ስልጣኑን እየሰራ ያለው ሙጅታባ በአባቱ ሞት ሳቢያ የቆሰሉትንና የበቀል ጥማት የበላቸውን የኢራን ጀነራሎችን እንዴት ነው የሚያረጋጋቸው? በሌላ በኩል እስራኤል የኢራንን የውስጥ መዋቅር ሰርጋ በመግባት አዲሱን መሪ ለመምታት የሳተላይት መረጃዎችን እያሰባሰበች ባለችበት በዚህ ሰዓት ሙጅታባ በጥላ ውስጥ ሆኖ የአሜሪካና የእስራኤልን የቀጣይ እሳት እንዴት ያጠፋዋል? የኢራን የሪፐብሊካን ጥበቃ ኃይልም የሚሰነዘረው የበቀል ዱላ የት ላይ ያርፋል? መላው ዓለም በከፍተኛ ስጋት የቴህራንን ቀጣይ እርምጃ እየተጠባበቀ ይገኛል። ቀናት እየቆጠሩ ነው፣ ሰዓታትም እየገፉ ነው። ፕሬዚዳንት ዶናልድ ትራምፕ ለቀብር ስነ ስርዓቱ ሲሉ የሰጡት የአንድ ሳምንት ጊዜ ገና ገደብ ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀርተዋል። ይህ የጊዜ ገደብ ሲያበቃ መላው ዓለም የምትጠብቀው አንድ ትልቅ ጥያቄ አለ። የኢራን የበቀል እሳተ ገሞራ ይፈነዳል ወይስ ደግሞ አሜሪካና እስራኤል ያሰቡትን የመጨረሻ የአንገት መቁረጥ ዘመቻ ጀምረው አዲሱን መሪ ከተሸሸገበት የከርሰ ምድር ባንከር ውስጥ ያወጡታል? የመካከለኛው ምስራቅ ዕጣ ፈንታ በስስ ክር ላይ ተንጠልጥሏል። እስራኤል ጣቷን በሚሳኤል ማስወንጨፊያ ቁልፎች ላይ አድርጋለች። የኢራን የሪፐብሊካን ጥበቃ ኃይል ደግሞ የቀይ ሰንደቅ የበቀል ቃለ መሐላውን ፈጽሟል።
በዚህ ሁሉ መሃል ግን ሚስጥራዊ ሰው አዲሱን የኢራን የበላይ መሪ አያቶላ ሙጅታባ ኻሜኒ የት እንዳለ ማንም አያውቅም። ቆስሏል፣ ተደብቋል ወይስ እስራኤል ቀድማ አግኝተዋለች? ይህ የዘመናችን ትልቁ የጂኦፖለቲካል እንቆቅልሽ ሆኖ ቀጥሏል። ይህ ጉዳይ እዚህ ላይ ብቻ የሚያበቃ አይደለም። ሰበስቲዩብ ይህንን የዓለማችን ትኩሳት በቅርበት እየተከታተለ ከጀርባ ያሉትንና ያልተሰሙትን ምስጢራዊ መረጃዎች አፍታም ሳይዘገይ ወደ እናንተ ማድረሱን ይቀጥላል። ለመሆኑ በአባቱ ቀብር ላይ ሳይገኝ ቀርቶ ዓለምን እያነጋገረ ያለው አዲሱ የኢራን የበላይ መሪ አያቶላ ሙጅታባ ኻሜኒ ማን ነው? በምዕራባውያን መገናኛ ብዙሃን ዘንድ ዘ ሻዶ ፕሪንስ ወይም ደግሞ የጥላው ሉል እየተባለ የሚጠራው ሙጅታባ እድሜው 56 ሲሆን የአያቶላ አሊ ኻሜኒ ሁለተኛ ልጅ ነው። ለዓመታት በኢራን የፖለቲካና የደህንነት መዋቅር ውስጥ በይፋ የስልጣን ወንበር ላይ ሳይቀመጥ ነገር ግን ከበስተጀርባ ሆኖ ሀገሪቱን ሲያንሸራሽራት የነበረው እጅግ አደገኛ ሰው ነው። ሰበስቲዩብ ከተለያዩ ዓለም አቀፍ የደህንነት ሰነዶች ያሰባሰባቸውን 4 ዋና እውነታዎችን ስለ አዲሱ መሪ የሚከተሉት ሚስጥሮች ይገልጻሉ። የመጀመሪያው ከባድ ጉዳት አስተናግዷል ነው። ሙጅታባ ኻሜኒ በአባቱ ቀብር ስነ ስርዓት ላይ ያልተገኘው ዝም ብሎ በደህንነት ስጋት ብቻ አይደለም። አባቱ አያቶላ አሊ ኻሜኒና የገዛ ባለቤቱ እንዲሁም ደግሞ ልጁ የተገደሉበት ያ የካቲት 28ቱ የአሜሪካና የእስራኤል ጥምር የአየር ድብደባ ሲፈጸም ሙጅታባ ራሱ በዚያው ቅጥር ግቢ ውስጥ ነበረ። በጥቃቱ ወቅት ከባድ የአካልና የፊት መጋለጥ ጉዳት የደረሰበት ሲሆን ስልጣን ከያዘበት ከመጋቢት ወር ጀምሮ እስካሁን ድረስ አንድም የሰነድ ቪዲዮ ወይም ደግሞ የድምፅ መዝገብ ለህዝብ አልወጣም። የደህንነት ባለሙያዎች እንደሚሉት የደረሰበት ጉዳት እጅግ ከፍተኛ በመሆኑ የሀገሪቱን ደካማነት ላለማሳየት ሲባል ከህዝብ እይታ ተሸሽጓል። ሁለተኛ፣ የጦርነቱ ፈጣሪና የባሲጂ መሪ ሙጅታባ ተራ ሃይማኖታዊ ሰው አይደለም። በወጣትነቱ በኢራን ኢራቅ ጦርነት ላይ በአካል ተሳትፎ የተዋጋ ጦረኛ አርበኛ ነው። ከ2009 ጀምሮ ደግሞ የኢራን ታዋቂ የደህንነትና የፓሊ ሚሊታሪ ኃይል ወይም ደግሞ ባሲጅ እና አብዮታዊ ጠባቂ ኃይል የስለላ መዋቅር ከጀርባ ሆኖ በበላይነት ሲመራ ነበር። በኢራን የተቀሰቀሱት ህዝባዊ ተቃውሞዎች በብረት እጅ በመጨፍለቅና ተቃዋሚዎችን በማሳደድ ቀዳሚውን ስፍራ ይዟል። ሶስተኛ፣ አያቶላ የተባለው የስልጣን ማዕረግ እንቆቅልሽ። የኢራን ህገ መንግስት እንደሚለው የበላይ መሪ ለመሆን ከፍተኛ የሃይማኖት ማዕረግ ማለትም ሙጅታሂድ ወይም ደግሞ አያቶላ መሆን ያስፈልጋል። ሙጅታባ ይህ ማዕረግ ስላልነበረው ስልጣን አይዝም ተብሎ ይጠበቅ ነበር። ነገር ግን በ2022 በቆም የሃይማኖት ማዕከል ውስጥ በሚስጥር በነበረው ስልጠና አያቶላ ማዕረግን እንዲያገኝ ተደርጓል። አባቱ ሲገደልም የኢራን ኤክስፐርቶች ምክር ቤት በአብዮታዊ ጠባቂ ኃይሉ ከፍተኛ ጫና በአስቸኳይ ስብሰባ ሶስተኛው የኢራን መሪ አድርጎ መርጦታል። አራተኛው፣ ወደ ዘውዳዊ አገዛዝ የተመለሰችው ኢራን። ይህ ሹመት በኢራን ታሪክ ውስጥ ትልቅ ተቃውሞ አስነስቷል። ምክንያቱም በ1979 የኢራን አብዮት የሻህን ዘውዳዊ አገዛዝ የሻረውን የስልጣን ዝምድና መተላለፍ የለበትም በሚል መርህ ነው። አሁን ግን የአባት ስልጣን ቀጥታ ወደ ልጅ መተላለፉ የኢራንን ኢስላማዊ ሪፐብሊክ ወደ ሃይማኖታዊ ንጉሳዊ አገዛዝ ቀይሮታል በሚል የውስጥ ሽኩቻና የህዝብ ተቃውሞ አስነስቷል። ሰልፈኞችን ከቤታቸው ሆነው ሞት ለሙጃትባ እያሉ እየጮሁ ይገኛሉ። አሁን ወደ መጀመሪያውና እጅግ ወደ አስደንጋጩ ዜና እንግባ። አዲሱ መሪ ሙጅታባ ኻሜኒ በአባቱ ቀብር ስነ ስርዓት ላይ ያልተገኘው ዝም ብሎ በደህንነት ስጋት ብቻ አይደለም። ይልቁንስ አካል ጉዳትን አስተናግዷል የሚል ወሬ ቀን በቀን እየጨመረ መጥቷል። የካቲት 28 የአሜሪካና እስራኤል ጥምር የአየር ድብደባ ሲፈጸም ኢላማው የኢራን ከፍተኛ መሪዎች የነበሩበት ሚስጥራዊ የኮማንድ ፖስት ህንፃ ነበር። በወቅቱ አባቱ አያቶላ አሊ ኻሜኒ የሙጅታባ ባለቤትና በጉልምስና እድሜ ላይ የደረሰው ልጁ በቅጽበት ሲገደሉ፣ ሙጅታባ ግን በፍንዳታው ማዕበል ተወርውሮ በተአምር መትረፉ ይነገራል። ነገር ግን መትረፉ ሙሉ በሙሉ ጤነኛ አላደረገውም። የአሜሪካው መከላከያ ሚኒስቴር፣ ፔንታጎን እና የሮይተርስ የዜና ወኪል የደህንነት ምንጮችን ጠቅሰው እንዳወጡት በዚህ አስፈሪ ፍንዳታ ሳቢያ በሙጅታባ ኻሜኒ ላይ 3 ከባድ አደጋዎች ደርሰዋል። የመጀመሪያው በፍንዳታው እሳት ምክንያት ፊቱና አካሉ ላይ እጅግ ከባድ የመቃጠል አደጋ ደርሶበታል። ይህም የፊት ገጽታው ሙሉ በሙሉ የቀየረው በመሆኑ በአሁኑ ወቅት በአደባባይ ወጥቶ ንግግር ማድረግ የማይችልበት ደረጃ ላይ ደርሷል። ሁለተኛው የህንፃ ፍርስራሽ በላዩ ላይ በመውደቁ ምክንያት በአንዱ እግሩ ላይ ከፍተኛ ስብራት ደርሶበታል። አልፎ ተርፎም እግሩ ሙሉ በሙሉ ሳይቀማ አልቀረም የሚሉ የህክምና መረጃዎች በሚስጥር ወጥተዋል። ሶስተኛው የፍንዳታው ከፍተኛ ድምፅና የጭንቅላት መጋጨት ሳቢያ ለአጭር ጊዜ መናገር ችሎታውን አጥቶ እንደነበረ እና አሁንም ቢሆን በከፍተኛ የነርቭ ህመም ላይ እንደሚገኝ ይነገራል። የፖለቲካ ተንታኟ ኔጋር ሞርታዛቪ እንደምታብራራው የኢራን እስላማዊ ሪፐብሊክ በአሁኑ ወቅት በአሜሪካና በእስራኤል የስነ ልቦና ጦርነት እንደተከፈተባት ታውቃለች። መሪያችን ተገደለ፣ አዲሱ መሪያችን ደግሞ አካል ጉዳተኛ ሆኖ አልጋ ላይ ወደቀ የሚል ምስል ለኢራን ህዝብም ሆነ ለዓለም ማሳየት የሀገሪቱ ሙሉ በሙሉ መፈራረስና ደካማነትን ስለሚያጋልጥ የኢራን አብዮታዊ ጠባቂ ኃይል አዲሱን መሪ ደብቆ ለማቆየት ተገዷል።
በአሁኑ ወቅት ሞጅታባ ኻሜኒ ቴህራን ውስጥ በሚገኝ አንድ ከመሬት በታች በተሰራ ዘመናዊ የሕክምና ቁሳቁስን በተሟላለትና ልዩ ወታደራዊ ባንከር ውስጥ በሩሲያና በኢራን ከፍተኛ ዶክተሮች የፕላስቲክ ሰርጀሪና የፊዚዮቴራፒ ሕክምና እየተደረገለት እንደሆነ የውስጥ ምንጮች ያረጋግጣሉ። ስልጣን ከያዘበት መጋቢት ወር ጀምሮ እስካሁን ድረስ የ60 ሰከንድ ቪዲዮ ቀርቶ የሰላምታ ድምፅ መዝገብ እንኳን ለህዝቡ ይፋ ማድረግ ያልቻለውም ለዚህ ነው። የሰበስቲው ቤተሰቦች አሁን ደግሞ ወደ ሁለተኛውና እጅግ አስፈሪ ወደሆነው ሚስጥር እንለፍ። የሞሳድ አድፍጦ የመግደል ወይም ደግሞ አሳሲኔሽን ስጋት የኒውዮርክ ታይምስ የደህንነት ምንጮችን ጠቅሶ ይፋ እንዳደረገው ሞጅታባ ኻሜኒ የአባቱን የባለቤቱንና የልጁን አስክሬን ተቀብሎ የመጨረሻውን የፍርሃት ጸሎት በማድረግ ለግል ወደ ቅድስት ማሽሃድ ከተማ በአካል ለመጓዝ ለደህንነት ባለስልጣናቱ ተማጽኖ ነበር። ነገር ግን የኢራን አብዮታዊ ጠባቂ ኃይል ከፍተኛ ጀነራሎች ይህንን ጥያቄ ሙሉ በሙሉ ውድቅ አድርገውታል። ለምን ይመስላችኋል? ምክንያቱም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሞሳድ መሪዎች የኢራንን ከፍተኛ አመራሮችን አንድ በአንድ መቁረጥ እቅዳቸውን ይፋ አድርገዋል። አያቶላ አሊ ኻሜኒ የተገደሉት ያ የካቲት 28ቱ ጥቃት የኢራን የደህንነት መዋቅር ምን ያህል በእስራኤል ሰላዮች እንደተሰበረ ያሳየ ማረጋገጫ ነበር። የምዕራባውያን የስለላ ድርጅቶች እንደሚያረጋግጡት እስራኤልና አሜሪካ የቀብሩ ስነ ስርዓትን ተጠቅመው አዲሱን መሪ ሞጅታባ ኻሜኒን በአካል ለመግደል ትልቅ መረብ ዘርግተው ነበር። የፊት መለያ ሳተላይቶች ወይም ደግሞ AI ፌስ ሪኮግኒሽን እስራኤል በቀብሩ ላይ በሚሊዮን የሚቆጠረውን ህዝብ ፊት በሰከንድ ውስጥ መለየት የሚችሉ የሳተላይት ካሜራዎችን ቴህራን ላይ አዝንባ ነበር። ሞጅታባ በመቶ ሺዎች የሚቆጠሩ ጠባቂዎች ተከቦ እንኳን ቢመጣ ሳተላይቶቹ የፊቱን አቀማመጥ አይተው ትክክለኛ ማንነቱን ወዲያውኑ ማረጋገጥ ይችሉ ነበር። የድሮን አድፍጦ ጥቃት። ሞጅታባ በቀብር ስነ ስርዓቱ ላይ በተገኘበት ቅጽበት የኢራን የአየር መከላከያን ሰብረው መግባት የሚችሉ ሚስጥራዊ የእስራኤል ካሚካዜ ድሮኖች መድረኩ ላይ ተወርውረው እሱንም ከአባቱ ጎን ለመቀላቀል ዝግጁ ነበሩ። ይህንን የተረዱት የኢራን የደህንነት ጀነራሎች አዲሱ መሪ በአደባባይ ማሳየት የኢራንን ሉዓላዊነት ሙሉ በሙሉ አደጋ ማጋለጥ እንደሆነ አመኑ። በዚህም ምክንያት ሞጅታባ ኻሜኒ ቴህራን ውስጥ ሳይሆን የአልቦርዝ ተራሮች በስተጀርባ በሚስጥር በተቆለፈ የኒውክሌር ሚሳኤል እንኳን የማይደፍረው ከመሬት በታች ያለ ጥልቅ ባንከር ውስጥ እንዲቆለፍበት ተደርጓል። እንዲያውም ወደዚህ ባንከር የሚገቡ የደህንነት ሰዎች ሳይቀሩ ማንኛውም የስልክ፣ የሰዓት ወይም ደግሞ የኤሌክትሮኒክስ መሳሪያ እንዲያይዙ ይደረጋል። ምክንያቱም የሞሳድ ሳይበር ቡድን የባለስልጣናቱን ስልኮች ሀክ በማድረግ የሞጅታባን መደበቂያ ድብቅ ባንከር እንዳያገኙ ከፍተኛ ስጋት ስላለ ነው። ቀናት እየተቆጠሩ ነው፣ ሰዓታትም እየገፉ ነው። ፕሬዚዳንት ዶናልድ ትራምፕም ለቀብር ስነ ስርዓቱ ሲሉ የሰጡት አንድ ሳምንት ቀነ ገደብ ጊዜ ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀርተዋል። ይህ የጊዜ ገደብ ሲያበቃ መላው ዓለም የሚጠብቀው አንድ ትልቅ ነገር አለ። የኢራን የበቀል እሳተ ገሞራ ይፈነዳል ወይስ ደግሞ አሜሪካና እስራኤል ያሰቡት የመጨረሻው የአንገት መቁረጥ ዘመቻ ጀምሮ አዲሱንም መሪ ከተሸሸገበት የከርሰ ምድር ባንከር ውስጥ ያወጡታል? የመካከለኛው ምስራቅ ዕጣ ፈንታ በስስ ክር ላይ ተንጠልጥሏል። እስራኤል ጣቷን በሚሳኤል ማስወንጨፊያ ቁልፎች ላይ አድርጋለች። የኢራን ሪፐብሊካን ጥበቃ ኃይል ደግሞ የቀይ ሰንደቅ የበቀል ቃለ መሐላውን ፈጽሟል። በዚህ ሁሉ መሐላ ግን የሚስጥራዊው ሰው አዲሱ የኢራን የበላይ መሪ አያቶላ ሞጅታባ ኻሜኒ የት እንዳለ ማንም አያውቅም። ቆስሎ ይሁን ወይም ተደብቆ ወይም ደግሞ እስራኤል ቀድማ አግኝታው ማንም አያውቅም። ይህ ዘመናችን ትልቁ የጂኦፖለቲካል እንቆቅልሽ ሆኖ ቀጥሏል። ይህ ጉዳይ እዚህ ላይ የሚያበቃ አይደለም። ሰበስቲዩብ ይህንን የዓለማችንን ትኩሳት በቅርብ እየተከታተለ ከጀርባ ያሉትንና ያልተሰሙትን ሚስጥራዊ መረጃዎች አፍታም ሳይዘገይ ወደ እናንተ ማድረሱን ይቀጥላል። የሰበዝ ቤተሰቦች ታዲያ እናንተስ ምን ትላላችሁ? የኢራን የቀጣይ እርምጃ ምን ሊሆን ይችላል ብላችሁ ታስባላችሁ? ዶናልድ ትራምፕ የዛቱትን ያደርጉ ይሆን? ሀሳብና ግምታችሁን በኮሜንት መስጫው ስር ጻፉልኝ። እያንዳንዱን አስተያየት እናነባለን። ይህ ትኩስና ሚስጥራዊ መረጃ ሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። አዳዲስና ያልተሰሙ መረጃዎች ሲመጡ ወዲያውኑ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ኦል ላይ አድርጓት። ከሰበስቲዩብ ጋር ስለቆያችሁ እናመሰግናለን። በቀጣይ እጅግ አስገራሚ መረጃን ይዘን እስከምንመለስ በያላችሁበት ሰላማችሁ ይብዛ።